ሳልሞት የመግሪብን ሶላት ልስገድ እኔ እየሞትኩ ነው ያለው በአንድ ሰሞን ይህ ፓላስቲናዊ መነጋገሪያ ሆኗል። ለሶላት ያለውን ፍቅር ተመልከቱ። እዚህ አንገቱ አካባቢ በጥይት ይመታና ወደ ሆስፒታል ይመጣል። ሐኪሞች እርሱን ለመርዳት ሲረባረቡ እሱ ግን አንድ ነገር ነው የሚለው፣ እኔ ሶላት መስገድ ነው የምፈልገው። አሁን በህይወት አለሁ፣ በህይወት ላልኖር እችላለሁ። የሶላት ሰዓት ደርሷል፣ የመግሪብን ሶላት ልስገድ እችን ነበር የሚለው። እባካችሁ መግሪብ እንድሰግድ አድርጉኝ፣ አሁን በህይወት አለሁኝ፣ እኔ እየሞትኩ ነው፣ ይህንን ብቻ ነው የምፈልገው ይላል። ተመልከቱ እስኪ በየትኛውም ሃይማኖት ውስጥ ሆኖ የዚህ ልጅ የእምነት ጥንካሬ ግን ሳታደንቁ በእውነት ማለፍ አትችሉም። ምን አይነት የሶላት ፍቅር ነው! አስቡት እስኪ ይህ ሶላት ማለት ነው እንዳያመልጠው የሚያደርገውን ጥረት። ሱብሃንአላህ። አላህ ግን ስንት አይነት ባሪያዎች አሉት። እስኪ እኔ በትንሽም ቢሆን ላሳያችሁ። እናንተ ግን የፕላስ ምልክቷን መጫናችሁን አትርሱ። أصلي المغرب. أنا حي هاي الطلب. أنا حي أصلي المغرب. أصلي المغرب. تقول أصلي المغرب. أصلي المغرب. اسمع أصلي المغرب. أصلي المغرب. وعلي العصر.